ጤና ይስጥልኝ። እንዴት ናችሁ? ቶማስ እባላለሁ። አሁን ያለሁት በዩኤኢ ዋና ከተማ አቡዳቢ ነው። በዚህ በአቡዳቢ ከተማና በመላው ዩኤኢ እጅግ በጣም ሊጎበኙ የሚገቡ እንዲሁም ደግሞ ዩኤኢ ምን ትመስላለች የሚለውን እስከ ዛሬ ካያችሁት ከምታውቁት የበለጠ በደንብ አድርገን እናሳያችኋለን። ለዛሬም በዚህ በዋና ከተማው አቡዳቢ ኮርኒሽ የሚባለውን ቦታ ለእናንተ በደንብ አድርገን እናሳያችኋለን። አሁን ወደዛ እንሄዳለን። አብራችሁን ቆዩ። ይህን ቪዲዮ የምታዩ ይህን ምስል የምታዩ ሰዎች ላይክ በማድረግ ቪዲዮ እንድትጀምሩ በትህትና እንጠይቃለን። የተሻገርን ነው። ገብተናል። አሁን እንግዲህ ያው ኮርኒሽ ገብተናል። በጣም የሚያምር ቦታ ነው፣ እናሳያችኋለን። እንግዲህ ከፊት ለፊት የምታዩት ባህሩ ነው። እንግዲህ ወደዛ ነው የምንሄደው። አይ ቲንክ ቀደም ብዬ ስለመጣሁ እንጂ ሳንሴት ሲገባ ራሱ በጣም ነው የሚያምረው። ሳንሴቱ ፀሐይ ስትገባ ያለው ሁኔታ በጣም ነው የሚያምረው። ወደዛ እየገባን ነው። ሰው ዘና ፈታ እያለ ነው። ወደ ከስራ የሚወጣበት ሰዓት ነው። እየገባን እንግዲህ አሁን ያለው ኮርኒሽ አካባቢ ነው። ኋላ እንደምታዩት ባህል በጣም ነው የሚያምረው። እዚህ አካባቢ ያው ካፌዎች አሉ። እረፍት ማድረግ ከፈለጋችሁ መጠቀም ከፈለጋችሁ ካፌዎች አሉ። እዚህ ካፌ ውስጥ ዘና እያላችሁ ሁለቱም ባህር መመልከት ትችላላችሁ። ከፈለጋችሁ ውስጥ ገብታችሁ ዘና ፈታ ማለት ትችላላችሁ። አቡዳቢ ኮርኒሽ ዘና እያለ ነው። ፀሐይዋ ገና ነች። ስቲል ኃይሏ እንዳለ ነው። በጣም ነው የሚያምረው ቦታው። እንዳልኳችሁ ዘና ፈታ የምትሉበት ነው። ጫማ እዚህ ጋር ማውለቅ አለብኝ፣ ምክንያቱም ጫማ ካላወለክ ያው አሸዋው ከዚህ ጀምሮ አሸዋ ነው። ስለዚህ በቃ ጫማ ላውልቅ። በጣም ነው የሚያምረው ባህሩ፣ ልነግራችሁ አልችልም። ይሄን ይመስላል እንግዲህ አሁን በአሸዋ ላይ ከባህሩ ዳርቻ ያለው አሸዋ ላይ ነው ያለሁት። እስቲ ደግሞ ባህሩን ላሳያችሁ በደንብ። በነገራችን ላይ ይሄ አሸዋ ባህሩ ጨዋማ ስለሆነ ብዙ ጊዜ ሰዎች ለቆዳ በሽታ እንደዚህ ቆዳ ችግር ያለባቸው ሰዎች እየመጡ ቆዳቸውን ይታሻሉ። እርስ በርስ የተሻሻሉ እዚህና መድኃኒት ነው በቃ። የቆዳ ላይ የሚወጡ ነገሮች ያሉባቸው ሰዎች ማለት ነው። በጣም ነው የሚያምረው እንደምታዩት።
በጣም ነው የሚያምረው። በጣም በቃ አሜዚንግ እንደ ልብ በቃ ያው ሰው ውስጥ ገብቶ እንትን እያለ ነው። ውሃው ግን የሚገርመው ይቀዘቅዛል። የውጭው አየር ትንሽ ሙቀት አለ። የባህር ውሃ ግን በጣም ነው የሚቀዘቅዘው። ያው ኖርማል ቅዝቃዛ ማለት ነው። ይኸው እንደምታዩት በጣም ነው የሚያምረው። ከኋላ እንግዲህ ብዙ ጊዜ ሰዎች እዚህ እየመጡ ዘና ይላሉ፣ ፈታ ይላሉ። ይሄን ያለ እናንተም እንግዲህ እንደወደዳችሁ ተስፋ አድርጋለሁ። ውድ ተመልካቾች እናንተም እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ገና ብዙ ቦታ እናያለን። አክቹአሊ እንደዚህ አይነት ብዙ ቦታዎች አሉ፣ የባህር ዳርቻዎች እንደዚህ ሰዎች ዘና ፈታ የሚሉባቸውና እነሱንም በየጊዜው አሳያቸዋለሁ። ይሄ ግን ያው ለቤተ መንግስቱም ቅርብ ነው። ለመንግስት መቀመጫውም ቤተ መንግስቱም እዚህ ቅርብ አካባቢ ነው ያለው። እንደገና የቱሪስት መዳረሻ ቦታ ነው። እዚህ አካባቢ ብዙ ሆቴሎች አሉ፣ ብዙ የሚጎበኙ የቱሪስት ማረፊያዎች ሆቴሎች አሉ እና እስቲ እዩት፣ ባህሩን እዩት ከኋላ እንዴት እንደሚያምር ወደ አረንጓዴ ቀለም ነው ያለው። እዚህ ጋር የምታዩት የተከለለው እንደዚህ ፊኛ የሚመስል ነገር ይታያችሁ እንደሆነ አላውቅም። እንደሱ የተደረገበት ምክንያት ሰዎች ከዚህ በኋላ ከተከለለው ክልል ወደዛ ማለፍ አይችሉም፣ ዋና ሲዋኙ ማለት ነው። ምክንያቱም ያው ለዋና ስላልተዘጋጀ እዛ የተከለለው ድረስ ነው መዋኘት የሚቻለው። ሌላ ደግሞ ያው በየቦታው ላይፍ ጋርዶች የዚህ የሰዎች ምናልባት አደጋ ካጋጠማቸው በዋና ወቅት በፍጥነት የሚያወጡ ሰዎች እዚህ በየቦታው ነው ያሉት። ውድ ተመልካቾች እንደምታዩት እንግዲህ በጣም ነው የሚያምረው። ይሄ እዚህ አሁን የኮርኒሽ እንደዚህ ውሃው ዳር ላይ ለመግባት በጣም ብዙ መግቢያዎች ነው ያሉት። የመጀመሪያው ተከፍሎ የሚገባበት በሆቴል ስር ያለ ነው። ብዙ ፋሲሊቲዎች ተሟልተውለት ነው ያለው። ሌሎቹ ግን ነፃ ነው። በቃ ነፃ ማንኛውም ሰው መግባት ይችላል። ማንኛውም ሰው መግባት ማየት ይችላል። አሁን የት እንሄዳለን መሰላችሁ? ይሄ የምታዩት የሚታያችሁ እንደሆነ አላውቅም። ከጀርባዬ ከዚህ ውሃ ጀርባ አለ። ይሄንን ከኔ ኋላ አሁን የምትመለከቱትን ህንፃ የአቡዳቢን ህንፃዎች ማለት ነው። ፊት ለፊት ያለውን ዳውንታውኑን በደንብ የሚያሳይ አንድ ቦታ አለ። እዛ ደግሞ ውስጥ ይወስዳችኋለሁ። ከዛ ደግሞ ያለውን ቪው እንመለከታለን። ተመልካቾች አሁን መኪና ወደ አቆምንበት እየተመለስን ነው። እንግዲህ ወደ ነገርኳችሁ ከዛ ካየነው ውሃ ጀርባ ያለውን ቦታ ደግሞ አሳያችኋለሁ። አሁን ፓርክ ወደ አደረግንበት ቦታ እየሄድን ነው። የስራ ሰዓት መውጫ ስለሆነ አሁን መንገድ ሁሉ ክራውድድ ነው። ኮርኒሽ ሮድ ይህን ይመስላል።
በጣም ነው ሙቀት ያለው። ሰው በቲሸርት እና ቁምጣ ነው። እንግዲህ አሁን ሰዓቱ ኦልሞስት ከምሽቱ 6 ሰዓት ሊሆን ነው እዚህ ሀገር አቆጣጠር። ግን በቃ በጣም ይሞቃል፣ ሙቀት ነው። ፊት ለፊት የምታዩት ጉልላት ነገር ያለው እሱ ሆቴል ነው። እጅግ በጣም ትልቅ ሆቴል ነው። ኤምሬት ፓላስ ሆቴል ይባላል። አሁን እየሄድን ያለ ነው። ቅድም ያየነው ባህር ክፍል አለ ያሳያችሁ ማለት ነው። ያሳያችሁ ቅድም እሱ አንደኛው ክፍል ማለት ነው። ይኸው እንግዲህ ውድ ተመልካቾች አሁን ቅድም ካየነው የውሃ ክፍል በተቃራኒ አቅጣጫ ነው የመጣ ነው። ውድ ተመልካቾች እንግዲህ ያው ወደዚህኛው የባህሩ ክፍል ደግሞ መጥቻለሁ። እጅግ በጣም ነው የሚያምረው። እንደምትወዱት ተስፋ አደርጋለሁ። እዚህ ከፊት ለፊት ያለውን ድባብ ላሳያችሁ። እንግዲህ ቅድም የነበርነው ፊት ለፊት ያያችሁት እዚያ አካባቢ አሁን ይኸው በጣም ነው የሚያምረው። ጀልባዎች አሉ። በነገራችን ላይ ሰዓቱም ገና ስለሆነ ያው ሙቀትም ስላለ እንደገና ደግሞ ሰው ከስራ ስላለ በጣም ደስ የሚል ድባብ ነው ያለው። እዚህ አካባቢ ሰው ይበዛል ማታ ላይ በጣም እንደዚህም ፍሪ ቦታ አታገኙም በደንብ። ይኸው እንደምታዩት በጣም ነው የሚያምረው። እዚህ ጋር ጩጫዎች አሳ እያጠመዱ ነው። እዚህ አካባቢ በጣም ነው የሚያምረው እንደምታዩት በጣም እቺ ፀሐይ በተለይ ስትጠልቅ ያለው ድባብ በጣም ያምራል። ወደ ተመልካቾቻችን እንግዲህ እንደወደዳችሁ ተስፋ አደርጋለሁ። እንደወደዳችሁት ተስፋ አደርጋለሁ። እናንተም እንግዲህ ያው ላይክ፣ ሼር እና ሰብስክራይብ በማድረግ የዩቲዩብ ቻናል ላይ እንድታበረታቱልኝ እጠይቃለሁ። ሌላ ደግሞ የጎደለ ማስተካከለው ነገር ካለ በኮሜንት አስተያየታችሁን ስጡኝ። ይህ የመጀመሪያ ቪዲዮ እንደመሆኑ መጠን ብዙ ችግሮች፣ ስህተቶች ሊኖሩ ይችላሉ። እናንተ በተመልካቾች ደግሞ ስህተታችንን አርመን
በበለጠ በጥሩ ቪዲዮ እንመለሳለን። ሌላው ደግሞ የምትፈልጉትን ቦታ ኮሜንት ላይ ጻፉልኝ። ይህን ቦታ አሳየን ብላችሁ። አሁን የጀመርነው በዩናይትድ አረብ ኤሚሬት በዩኤኢ በዚህ የጀመርነውን የጉብኝት እንቅስቃሴ ሌላም ቦታ እንቀጥላለን። መጀመሪያ ሚድል ኢስት እያለ ደግሞ ይቀጥላል። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ይህ ቦታው በጣም ነው የሚያምረው። አስቡት፣ እዚጋ ጨለም ሲል ይህ ከኋላ የምታያቸው ህንፃዎች መብራታቸው ሲበራ ያለው ድባብ በጣም ነው የሚያምረው። ያው ተመልካቾቻችን እንግዲህ እንዳያችሁት ነው፣ እንደወደዳችሁት ተስፋ እናደርጋለን። አሁንም ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። አቡዳቢ ኮርኒሽ የነበረን ቆይታ ይህን ይመስላል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሰላም ሁኑልኝ።